በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። ከዶሮ ብልቶች ውስጥ ለሰፊው ህዝብ የሚደርሰው ድምፁ ብቻ ነው ማለት ብቻ ነው የተረፈው። ለደፋሮቹ ጆሮም ድጋፉን መስጠቱን ተያይዞታል። ታዲያስ ይህም በምሳሌ ያሳይሃለሁ። ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬ ያልነበር? በስም ማጥፋት ወንጀል ከሶኝ ማማለጣሽ ዋስ ሆኖ ያስፈቱኝ ጊዜ ማለት ነው። የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ። እንኳን ተፈታ እንኳን ለቤት በሰላም አበቃ የሚል ዳቦ ቆረስን፣ በላን፣ ጠጣን። ከዛ በመሃል ማማለጣሽ ሲደስታ አስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበዙኝ። እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ የደረሰብኝን የፍትህ መጓደል ካወራው በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አልልም። ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። የዚህ ሰፈር ሰው እኮ ግራ ግብት ነው። የሚጨብጠው የሚይዘው አሳጥቷል፣ የሚደግፈው የሚቃወመውን አጥቷል። ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን ጎበዝ? የጋራ የሆነ ስርዓት እንዴት ታጣለህ? ሻምበል ከሌላው ጊዜ የገረመኝ በዚህ ምክንያት ነው። እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ በሚል ይሄ ሐሳብ ካልገባ ባዝማሪው ባንጃው ግጥም ከሽኛ ቀርብልሃል። ትላንት ጨለማ ነው ባልነው ተደነቃቀፍን፣ የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። ልንገር በእንደኛ ሀገር ሁኔታ በምንም ይሁን በማንም ምክንያት ሁሌም የሚሞተው ንጹሃኑ ሰፊው ድሃ ህዝብ ነው። ስለዚህ ደፋሮቹን የምትታገላቸው በድፍረት ሳይሆን እንደ መምህር ቅኔ ላሉ አዋቂዎች ጆሮም ልብም በመስጠት ነግሬያለሁ። የሁል ጊዜ የጸቦቻችን ምክንያት ንግግር ብቻ አይደለም፣ ትርጉምም ጭምር ነው። ደፋሮቹ ያልከውን ሰምተው ለጸብ ይዘጋጃሉ። አዋቂዎቹ ያልከውን ብቻ ሳይሆን ልትናገር የፈለግከውን ልታወራ ያሰብከውን ተረድተው ያስተምሩሃል። አዛውንቶችን አትናቃቸው። የናቁት ያደርጋል ራቁት የሚለውን ብሂልህን አትርሳ። አዛውንቶቻችንም ሽምግልናን አታቅሉት። እውነቴን ነው። ብረት በጋለ ጊዜ ነው ቅርጽ ማስያዝ የሚቻለው። ችግኝም ቀጥ ብሎ እንዲያድግ የምትችለው በለጋነቱ ነው። ለጋ ነው ብለህ የናከው አቅም ሲያገኝ ያላጋል። እምቡጥ ነው ብለህ የተውከው አቅም ሲያገኝ አንተ በእርጅና ምክንያት ወንበር ስትይዝ መሮጥ በማችልበት ጊዜ መጥቶ ያሯሩጥህና በገዛ ልጅ ክብርህንም ሕይወትህንም ታጣል። ስለዚህ ለአዋቂዎች ለሽማግሌዎች ትልቅ ቦታ ሰጣል። ደግሞ አሻፈረኝ ካላችሁ በጸረ ልማት አስተሳሰብ ለውጡን ለማደናቀፍ በአብዮታችን ህልውና የምትመጡ ከሆነ ደግሞ ችግር የለውም
አለ እንደፈለጋችሁ በችርቻሮ በጅምላ አሃ በግል ወይስ በጋራ? ከፊት ለፊት ነው? አሃ ከኋላ ከላይ እንደፈለጋችሁ ችግር የለውም። እንደየምርጫችሁ ደም ተፍተን ባመጣ ነው ወንበራችንማ አንደራደርም። ችግር የለውም አለ ሁሉ ጥይት አለ ምን ቦምብ አለ ታንክም አለ ብረት ለበሱ አለ ችግር የለውም እያለ ዳሜ በቀን ይደነፋብናል፣ በሌሊት ያጓራብናል። አሃ ለአብዮቱ እንቅፋት ሆናችሁ አታደናቅፉብኝ። አብዮቱ ራሱ ምን ነካው? ምን ያደነቃቅፈዋል? እያየ አይደለም እንዴ? እንዲህ ስንል ደግሞ ሰተትልና በሌሊት ህልማችን ከች ብሎ በሾመብን ጆሮ በኩል ሰልሎን ሲያበቃ በቀን አስጠርቶ ምንድን ነው ያላችሁት? እንኳን የተናገራችሁት በሌሊት ያለማችሁት ይደርሰናል። እሺ ሁለተኛ እንዳይለመዳችሁ። ሚዲያ አለ እንዴ? ችግር የለውም። እሺ ዛሬው በነፃ ተለቃችኋል። መብታችሁ ነው። እሺ ሄዱ ከበር ሲወጣ ተደለለን ሰተት ይልና ሌላ ደግሞ ደላላ አዋቂ ነኝ ባዩ አዋቂ አለቅላቂ ምሁር ነኝ ባዩ ባለመነሳንስ ቆቡ ሰተት ይልና ቃላት አርቃቂው ተኮፍሶ ወል እንግዲህ ራይት የተማረበትን ዩኒቨርሲቲ እየዘረዘረ የዲግሪውን ብዛት እየቆጠረ ይደልላል። ኦክስፎርድ ራይት ያ and London not London it's London right yeah Boston Harvard እያለ በወረቀት እውቀቱ ይሸልላል። ሰተት ይልና ደግሞ በሚዲያ የዲስኩር መስኮት አንገቱን አስግጎ በፈረንጅኛ ድምፁን ቀልጾ ወል እንግዲህ ራይት አሁን በዚህች ሀገር ራይት ከተመራመረው ወዲያ ለዚህች ሀገር ማን ነው ለዚህ ህዝብስ የሚበጀው? ራይት ከደኮተረው ከኔ ውጭ ራይት ምድረ አቶ ሁላ ተሰብስቦ ምድረ ድሪቷም ኩታራ ተንኳቶ ራይት በባዶ ሆዱ ትምህርቶ ኦ ማይ ጋድ በጥይት የደፈጣ ወራሪነት ተክኖ በምላስ ትጋት አዋቂነቱን ቢነዛ በዲግሪ በጓዳ ዲግሪው እንደ ሸቀጥ ሸምቶ ቢደሰኩር ራይት ሁሉም ራይት ችግር የለውም። ባልተቀባው ንግስና ሲፈራገጥ ተላልጦ ለራሱም ውርደት ለህዝቡም ንቀት እንጂ ምን ይተርፍለታል? ራይት እነ ሎንዶን ያደጉት እኮ በስሜት አይደለም። ራይት እነ ሮም የበለጸጉት በደፈጣ ወራሪነት አይደለም። ራይት ያ እያለ መሬት ሲነካው የሚበረግግ የወረቀት እውቀቱን ተማምኖ እራሱን ሊሸጥ እራሱ ደላላ ይሆናል።
ሰተት ይልና ተው ግባ በዲሞክራሲ ታገል ግባ ዲሞክራሲ ተብሎ ይመጣና እዚህ ሲመጣ 4 ኪሎ በዱላ ወይንም በችጋር ተገፍቶ ሄድና ሲመለስ እኛ ላይ ጉራውን ያስመልስብናል። ሀገር የእጦትን ደረቅ ቂጣ እየቆረጠመች በለስላሳ የቅንጦት ኬክ እንዳላሳደገችው የጎባጣ ስልጣኔ ንቃቱን ያስታውቅባታል። ለንደን No, it's Boston. 4 ኪሎ ኪሎ በተጠራ ቁጥር ልቡ የምኞት ድቤውን ይደልቃል። ኪሎ ታክሲ ሁሉ ኪሎ ሄይ ታክሲ ዌይት ታክሲ 4 ኪሎ ሞልቷል። አንተ ዶሮ ፈንታ አድናቂ ሆንክ ሰፊ ህዝብ ወይ ነገም በጤና እንድንገናኝ ጨዋታንም ጨዋነትንም ጤናን በጠበቀ መልኩ አድርገው። ስለ ዶሮ ፈንታ ምግብ ትንሽ መግለጫ ያስፈልገናል። ዶሮ ፈንታ ምግብ ማለት እንደ ዶሮ ወጥ በሽንኩርት ተቁላልታ ከአንድ እንቁላል ጋር የሚቀርብ የሰፊው ህዝብ ምግብ ነው። ባቄላ ስጋን እንደሚተካው ማለት ነው። ህዝብ ማለት መንግስት ማለት ህዝብ እንደሚባባለው እዚህ ሰፈር በሰላማዊ ሁኔታ የሚተካካው ምግብ ብቻ። ትውልድ መተካካት ከቀረማ ቀርቷል። ከሳሹንም ጠበቃውንም በመንፈስሻ ልኬት የተሰፋ ነው። ይህ ሰፈር ከባድ ነው። እኔ ልንገር፣ ከዶሮ ብልቶች ውስጥ ለሰፊው ህዝብ የሚደርሰው ድምፁ ብቻ ነው። ማለት ብቻ ነው የተረፈ። ሆ ብለህ በላቾችና አራጆችን ትቀሰቅሳችኋለህ። ምንም እንደማታመጣ ካወቁ ዘላለም ስትጭር እንድትኖር ያደርጉሃል። ከሆ መለስ ብለህ ብለህ ማሰብ ስትጀምር ዶሮ የሚባል የወል ስምህን ወደ 12 ብልቶች ይቀይሩልህ። ድምፅህስ ቢሆን አንተ ጋር የሚቀር የምትጠቀምበት መስሎ ነው እንዴ? ኮሮጆ ውስጥ ትከታታለህ። ከዛ በኋላ ያንተ ብቸኛ ስራ እጅ ማውጣት ብቻ ሆኖ ሲፈልጉ ድምፅ ታቅቦ፣ ሲፈልጉ ድጋፍ፣ ሲፈልጉ ተቃውሞ አድርገውብህ አንተ በራስህ ድምፅ አትናገር፣ አትጋጋ። ልክ በስብሰባ መሃል ገና እጅን ስታወጣ የእርሶ ጉዳይ በሂደት ላይ ነው ያለው ትባል። ከዛ መጠየቅ ስልችት ብሎ ቁጭ ስትል ጥያቄን ከተመለሱና መፍትሄ ካገኙ አጀንዳዎች ተርታ ይመድቡላል። ሰፊው ህዝብ አትጠይቅ፣ ወይ ጥያቄ አትችልበት፣ ወይ አጠያየቅ አያምር። ሁሌም ጥያቄን በአንድ ዘዴ እያቀረብክ ችግር ሁሉ ጥያቄ ሁሉ ችግር እየሆን ተቸግራል። እኔ ለምን ይመስላል እዚህ ሰፈር ውስጥ ጥያቄ ያቆምኩት? ከባለፈው የድሩ ምርጫ በኋላ አዝማሪው ባንጃውን የምርጫው ድምፅ ታዛቢ ያደረጉላ። ጎበዝ፣ ይሄ ነገር በምን መስፈርት ነው አዝማሪው ባንጃው ደግሞ የድምፅ ታዛቢ የሚሆነው ስል ሻምበል ምን ቢል ጥሩ ነው? እሱ አዝማሪ ስለሆነ ስለ ድምፅ ጠንቅቆ ያውቃል አሉላ። ገና ድሮ ነው መጠርጠር የነበረብኝ። የድሩን ቀብር ማስፈጸሚያ አውቶቡስ አዝማሪው ባንጃው ስለ ድምፅ ያውቃል ተብሎ የግዢ ኮሚቴ ሲያደርጉት ይታይ። የድሩ አውቶቡስ የተገዛው የሞተሩ ድምፅ ባንቾዬና በባቲ ቅኝት ቼክ ተደርጎ
ምን አለበት አሁን የሰው ህመም እንዲያመንና መሞቱ እንዲያጎለን በትዝታ ቅኝት እንኳን ቼክ ቢያደርጉልን። ለነገሩ ድምፅ ታዛቢ ኖረ አልኖረ ሁሉ ጊዜ ቁጭ ብለን ስናረም እንደ ኖር። እንደውም ሰፊው ህዝብ በዚህ አያያዝህ በየቦታው ድምፅህን ጮኸ ጨርሰ ለቀጣይ ምርጫ ሁሉ የሚደርስልህ አይመስለኝም። ታዲያስ የሆነብንን ቁጭ ብለን አይደል እንደ ራሳችን የታዘብነው? ድምፃችን እንጂ አይናችን ተወሰነ እንዴ? ድሌ ማታ ነው ድሌ ብለን አዚመን ደግፈናቸው አይደለም እንዴ? ባለቀ ሰዓት በአንድ ፊሽካና ትእዛዝ ቅስማችንንም ተስፋችንንም የሰበራችሁት። የአሸናፊዎች አሸናፊ ነው ብላችሁ አይደል በባከነ ሰዓት ዋንጫው ጋር ስትደርሱ ጥሎ ማለፍ ነው ብላችሁ ላግኝሽ ማታ ማታ ዘፍራችሁ ቂማችሁን የተወጣችሁብን። ቁጭ ብለን አይደል የታዘብነው? እኔ ነግሬያለሁ። ሰፊው ህዝብ ድምፅህን በአግባቡና በጊዜው ተጠቀም። እስከ መቼ ድረስ ነው አንድ አይነት ስልት እየተጠቀምን የምንሄደው? ሁሉ ጊዜ ጉዟችን መጠላለፍና ጥሎ ማለፍ ብቻ ነው። እስከ መቼ ድረስ ነው? እውነቱን እኮ ነው አዝማሪው ባንጃሉ። አድባር ከወደቀ ቡና የት ሊጠጣ፣ የሆድ የት ሊነገር እህማያ ከታጣ፣ አወያ ለማወቅ ለካ ጥላም የለም ሰው አካሉን ካጣ ያለው። እስከ መቼ ድረስ ነው የደም ግብራችን የሚቀጥለው? እስከ መቼስ ድረስ ነው እንባችን የሚጎርፈው? እስከ መቼ ድረስ ነው ለሰላማችን ስንል የሰላማችንን ሞት የምንሞት? አንድ አይነት ጉዞ። እኔ ልንገርህ የድራችን ዳኛ ሻምበል እኮ ለሩብ ክፍለ ዘመኖች እኮ በስልጣን ላይ ነበር። ዘላለማዊ ምክር ከማማልጣሽ ጠጅ ቤት ላስተላልፍልህ። መንፈስሻ ይመጣና መምህር ቅኔን ይጠይቃቸዋል። ሻርክና ላም ቢዳቀሉ ምንም ይወልዱ ይመስሉታል? ይኸውልህ መንፈስ አሉታ መምህር ቅኔ፣ ይኸውልህ መንፈስ ምንም ይውለዱ ምንም ለማለብ እንዳትሞክር።